ጽንስን ማቋረጥ የተፈቀደባቸው ሁኔታዎች። ይህ በጠበቃ መሐመድ ብርሃን የተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም በህግ አግባብ ጽንስን ማስወረድ የሚቻልባቸውን ሁኔታዎች ጠቅስላችኋለሁ ማለት ነው። እንግዲህ ከዚህ በፊት በሰራው ፕሮግራም ጽንስን ማስወረድ በወንጀል የሚያስቀጣ ተግባር እንደሆነ የምታስወርደዋም ሴት ይሁን ለእሷም ተባባሪ የሆነ ሌላ ሰው በህግ ሊያስቀጣ እንደሚችል ጠቅሼላችኋለሁ። በዛ ፕሮግራም በህግ የተፈቀደባቸው ሁኔታዎች ምን ምን ናቸው፣ ጽንስን ለማቋረጥ ወይም ለማስወረድ በህግ የተፈቀደባቸው ምን ምን ናቸው የሚለውን እንደምሰራላችሁ ቃል ገብቼላችሁ ነበር። በዛሬው ፕሮግራም እንግዲህ በምን ሁኔታዎች ይፈቀዳል የሚለውን እገልጽላችኋለሁ ማለት ነው። እንግዲህ በ1996 በወጣው የወንጀል ህግ አንቀጽ 551 ላይ እንደተዘረዘረው ወደ 3 እና 4 የሚደርሱ ምክንያቶች ሲኖሩ ጽንስን ማቋረጥ ይቻላል ማለት ነው። የመጀመሪያው እንግዲህ በአንቀጹ ንዑስ ቁጥር 1 ሀ ላይ የተደነገገው በመደፈር ወይም በዘመድ መካከል በተደረገ የግብረ ስጋ ግንኙነት ምክንያት ጽንሱ የተገኘ ከሆነ ማስወረድ ይቻላል ማለት ነው። የእርግዝናው መቀጠል እናቲቱንም ሆነ በጽንሱ ህይወት ወይም በእናቲቱ ጤንነት ላይ አደጋ የሚያስከትል ሲሆን ወይም የልጁ መወለድ በእናቲቱ ጤንነት ላይ ወይም ህይወት ላይ አደጋ የሚያደርስ ከሆነ ጽንስን ማቋረጥ ወይም ማስወረድ ይቻላል ማለት ነው። ሐመር ውሃ ጽንሱ ሊድን የማይችል ከባድ የአካል ጉድለት ያለው መሆኑ በሕክምና ሲረጋገጥ እንደዚሁ ማስወረድ ይቻላል ወይም ጽንስ ማቋረጥ ይቻላል ማለት ነው። አንዲት እርጉዝ ሴት የአካል ወይም የአእምሮ ጉድለት ያለባት መሆኑ ሲረጋገጥ ወይም የአካለ መጠን ያላደረሰች መሆኑ ሲረጋገጥ የሚወለደው ሕፃን ለማሳደግ የህሊናም ሆነ የአካል ዝግጅት የሌላት ሲሆን ጽንስ ማቋረጥ እንደሚቻል በህጉ ተደንጓል ማለት ነው። እንግዲህ በእነዚህ ወደ 4 የሚደርሱ ምክንያቶች ብቻ ጽንስን ማቋረጥ ይቻላል ማለት ነው። ከነዚህ ውጭ በሆኑ ምክንያቶች ጽንስን ማስወረድ እና ከበድ ያለ ጉዳት ወይም አደጋ ከደረሰ እስከ 5 ዓመት በእናቲቱም ላይ እንድታስወርድ ባደረገውም ሰው ላይ እስከ 5 ዓመት የሚደርስ እስራት ያስከትላል ማለት ነው። ስለዚህ በእነዚህ 4 ምክንያቶች ብቻ ጽንስን ማቋረጥ እንደሚቻል ልናውቅ ይገባል ማለት ነው። የመጀመሪያው በመደፈር ወይም በዘመዶች መካከል በተደረገ የግብረ ስጋ ግንኙነት የተረገዘ ጽንስ ከሆነ ማስወረድ ወይም ጽንሱ ማቋረጥ ይቻላል። በእርግዝና መቀጠል ምክንያት እናቲቱም ላይ ወይም ጽንሱ ላይ ከፍተኛ አደጋ የሚደርስ መሆኑ ሲረጋገጥ፣ 3ኛ ጽንሱ ሊድን የማይችል የአካል ጉድለት ካለበት፣ 4ኛ እናቲቱ የጤና የአእምሮ ችግር ያለባት መሆኑ ሲረጋገጥ ወይም ለአካለ መጠን ያልደረሰች መሆኑ ሲረጋገጥ እና ጽንሱን ወይም ልጁን ለማሳደግ ሕፃን ለማሳደግ የህሊናም ሆነ የአካል ዝግጅት የሌላት መሆኑ ሲረጋገጥ በእነዚህ በ4 ምክንያቶች ብቻ ጽንስን ማስወረድ እንደሚቻል ልናውቅ ይገባል። ከዚህ ውጭ ከሆነ በወንጀል የሚያስቀጣ መሆኑን ልንረዳ ይገባል ማለት ነው። ስለዚህ በማንኛውም ሁኔታ ጽንስን ማስወረድ ከነዚህ ሁኔታዎች ውጭ ጽንስን ማስወረድ ተገቢነት የሌለው ተግባር መሆኑን ልናውቅ ይገባል ማለት ነው። ለዛሬው አመሰግናለሁ።